ይሄ እፎይ ምን አይነት ተንከሲስ እንደሆነ አሁን ጭራሽ አብዱልአዚዝ እዚህ ጋር ይቀመጣል፣ አቡበከር እዚህ ጋር ይቀመጣል። ሁለቱም አላህ እግር አለው እጅ አለው ብሎ ያፋጫቸዋል። ይሄኛው የለውም ይላል፣ ይሄኛው አለ ይላል። መሀል ላይ ሶስተኛው ደግሞ ከድጃ ትመጣና እፎይ ጋር ነው የምትከራከሩት፣ በውስጥ አንከራከርም ወይ ትላለች። ጭራሽ አሁን ክርክር ትቶ እያፋጫቸው። በእውነት ይህ ትክክል አይደለም። ራሳችሁ ናችሁ የመጣችሁት። እሱ ቁጭ ብሎ እየሰማ ነው። በእውነት አቡበከር አላህ ሁለት እግር አለው እጅ አለው ይላል፣ ይሄኛው ደግሞ የለውም ይላል። ያኛውም አለው የሚለው ያወጣል፣ ይሄኛውም የለውም ይላል። ራሳችሁ በራሳችሁ ሄዳችሁ እፎይን ዳኘን አላችሁት። ከዛ እፎይ መሀል ገብቶ ሱራ ምናምን ላይ እጅ እግር አለው አንድ እጅ ላይ ይላል። ምን ተስዬ አቡበከር እንደተጻፈው እንደዚህ ነው ይላል። ራሳችሁ ሄዳችሁ ክርስቲያን አንድ ክርስቲያን ጋር ሄዳችሁ ዳኘን አላችሁ። ቀድማችሁ ማንበብ ነበረባችሁ። ቀድማችሁ ማንበብ ነበረባችሁ። እኔ እኮ ምክር ነው እየሰጣችሁ ያለሁት። ሃይማኖታችሁን እያዋረዳችሁ ነው። ሃይማኖታችሁን ዝቅ እያደረጋችሁ ነው። እፎይ ስለ እናንተ እስልምና ማስተማር አልነበረበትም። እናንተ ስለኛ ክርስትና ባታስተምሩ እፎይ አይመጣም ነበር፣ አይገባም ነበር። እናንተ እኛ ክርስትና ላይ አፋችሁን ባትከፍቱ ኖሮ እናንተ አፍ ላይ የሚከፍት አልነበረም። ከዛ ስትሸነፍ ካልገደል ነው መጅሊሱ ይያዝልን ይታዘርልን፣ ሃይማኖታችን ነብያችን ተንቋሸሸ፣ የኔን ጌታ የኔን አምላክ እኔ አምላኬ መድኃኒቴ የምለውን እያንቋሸሽ ከአንተ ነብይ የማከብርበት ምክንያት ምንድን ነው? እስኪ ንገረኝ። እኔ አመንኩበትን እያመለኩ ነው። ቁርአናችሁ የሚያዛል በቃ ባመናችሁበት ምናምን ይላል። በቃ ተወኝ። እኔ እከራከራለሁ ካልክ ደግሞ እኔ የቁርአን ሰው አይደለሁም፣ መከራከር አልችልም። ከኔ ጋር መከራከር የሚፈልግ ሰው እጁን ያውጣ። እንደምን ብዬ ደብዳቤ ጽፋለሁ ለእፎይ። እሱ ነው በዚህ የሰለጠነው፣ ራሱን ያሰለጠነው። ከዛ ልካችኋለሁ። እኔ ቁጭ ብዬ ከልጄ ጋር ሰማችኋለሁ። መቼም የገስት ቦታ የሚያስገባን የለም። በነ ከድጃ በነማ የተጣበበ ነው። አለቀ። ናፍቆታቸው ራሱ በቃ ጓጉተው ነው የሚመጡት። እና አብዱራዛቅ የእፎይ ተማሪዎች እኮ እስላሞቹ ናቸው። ጨንቋቸዋል ማለት ነው። አንድ ነገር አስተንፍሷቸዋል ማለት ነው።